አታደምጠኝም አትረዳኝም የምትዩ እናት አባት ያለሽ በህይወት ስላሉ። ሰላም ተወዳጆች እንደምን አላችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን። ባለፈው ስለ ልጅና ስለ ቤተሰብ አንድ ቪዲዮ ሰርቼ ነበር። ዛሬ ለልጆች ነው፣ በተለይ ለወጣቶች። እናቴ አትሰማኝም አባቴ አይሰማኝም በሚል ወደ ድብርት ውስጥ ወደ አላስፈላጊ ነገር ውስጥ የምትገቡ እህት ወንድሞቼ፣ ልጆች፣ ወጣቶች አንድ ነገር ላይ እንደማመጥ። በእናንተና በወላጆቻችሁ መካከል ላይ የአስተሳሰብ የአመለካከት ልዩነት አለ፣ የኃላፊነትም ጭምር። እናንተ ስለራሳችሁና ስለወደፊታችሁ ታስባላችሁ፣ ወላጆቻችሁ ደግሞ ስለራሳቸው ስለናንተና ስለወደፊት ያስባሉ። ስለዚህ በጣም ልዩነት ጫናል። እናንተ የምትኖሩበት ዓለም ዲጂታል ዓለም ነው። ወላጆቻችሁ የኖሩበት ዓለም ደግሞ አናሎግ ወይም ነን ዲጂታል የነበረው ዓለም ነበር የኖሩበት ዓለም። ስለዚህ እነሱ ያለፉበትን አስተሳሰብና አመለካከት ከናንተ ጋር ለማጣጣም ስለሚቸገሩ ብዙ ጊዜ የናንተ ሐሳብ ላይ አይረዷችሁ። ስለዚህ እነሱ እንዲረዷችሁ ሳይሆን እናንተ እንድትረዷቸው ነው የሚያስፈልገው። መጽሐፍ ቅዱስም የሚያዘው የሚናገረው ልጅ እናቱን አባቱን እንዲሰማ እንዲያደምጥ ነው። አትሞቱም ስላሉ አይደል የተቆጣችሁ? በህይወት ስላሉ አይደል የተናገሯችሁ? በህይወት ስላሉ አይደል ያልተግባባችሁት? ማልግባባት እናት አለችኝ ያልሽው በህይወት ስላለች። አትግባባኝም አታደምጠኝም አትረዳኝም የምትዩ እናት አባት ያለሽ በህይወት ስላሉ ነው። ቢሞቱ ከማን ጋር ትግባባላችሁ? ስለዚህ በህይወት ኖረውላችሁ ከምትግባቧቸው ወላጆች ጋር አድምጧቸው። እንደ እግዚአብሔርም ቃል እናንተ ልጅ ናችሁ፣ ዝቅ በሉና በእነሱ ከፍታ ውስጥ ሂዱ። በህይወት ሳሉ እናንተን ለማስደሰት የሚደክሙ ወላጆቻችሁ በእናንተ እንዳያዝኑባችሁ ማድመጥን ተለማመዱ። እግዚአብሔር ከሁላችን ጋር ይሁን።